ራሻና ሰሜን ኮሪያ በጣም የሚገርምና ጠንካራ የሚባል አላያንስ እየፈጠሩ ነው። ስለዚህ ጉዳይ አንዳንድ መረጃዎችን እነግራችኋለሁ። ከዚህ በተጨማሪ ደግሞ በትናንትናው ዕለት በኦማንና በኢራን መካከል የተደረሰ ስምምነት አለ። እንደምታውቁት እንግዲህ ኦማንና ኢራን አሜሪካ ማለችበት ይባላል ብቻ ስምምነት እየፈጸሙ ነው እና ያም ስምምነት እንግዲህ ሆርሙዝን በተመለከተ በጊዜያዊነትም ቢሆን ሆርሙዝን ከፍቶ ፍሪ ለማድረግ እና ለመጠቀም በሁለቱ ሀገራት እየተፈጸመ ያለ ስምምነት አለ። ይህ ስምምነት ምን ያካትታል የሚለውን ነገር በተወሰነ መልኩ እነግራችኋለሁ ማለት ነው። በትናንትናው ዕለት ራሻ በርከት ያሉ ባሊስቲክ ሚሳኤሎችን ወደ ዩክሬን በመተኮስ በርከት ያሉ ታርጌቶችን መምታቷ ታውቋል። ከዚህም በተጨማሪ 17 የሚደርሱ ሰዎች በዚህ ጥቃት መገደላቸው ተረጋግጧል። እንዲሁም ደግሞ የሲቪሊያን ኢንፍራስትራክቸሮችም እንደዚሁ ተመተዋል ማለት ነው በዚህ ጥቃት። ታዲያ እንግዲህ አሁን ላይ በራሻና በሰሜን ኮሪያ መካከል እየተፈጠረ ያለው በጣም ከባድ የሚባል አላያንስ ምን ያካተተ እንደሆነ ልንገራችሁ። አብዛኛው ሰው ሰሜን ኮሪያ ለራሻ የወታደር ድጋፍ እንደምትሰጥ ያውቃል። ነገር ግን የጦር መሳሪያ ድጋፍ ስታደርግ እንደነበረ ግን ብዙ መረጃ አልነበረም። አሁን ላይ የሚወጡ መረጃዎች ግን በጣም የሚገርሙ ናቸው። ከ2023 አንስቶ እስካሁን ድረስ ሰሜን ኮሪያ ለራሻ በጣም በርከት ያሉ ሾርት ሬንጅ ባሊስቲክ ሚሳኤሎችን መስጠቷ መረጃዎች እየወጡ ነው። አጠቃላይ ከ150 እስከ 190 የሚደርሱ ባሊስቲክ ሚሳኤሎችን ለራሻ ሰጥታለች ማለት ነው። ኢቨን ሰሞኑን ራሱ የተለያዩ የጦር መሳሪያዎች ባሊስቲክ ሚሳኤሎች ወደ ራሻ እየተላለፉ እንደሆነ መረጃዎች እየወጡ ነው። ታዲያ ይህ ሲባል እንግዲህ ራሻ የተተኳሽ እጥረት ገጥሟት የባሊስቲክ ሚሳኤል እጥረት ገጥሟት ምናምን ድጋፍ እየተደረገላት ነው ብላችሁ እንዳታስቡ። ሁለቱ ሀገራት እንግዲህ ጠንከር ያለ አላያንስ ነው እየፈጠሩ ያሉት ያልኩትም ከዚህ ተነስቼ ነው። እንደሚታወቀው ሁለቱ ሀገራት ጠንከር ያለ ህብረት አላቸው። አሁን ላይ ግን በጣም በተግባር ፕሩቭ እየተደረገ ነው ማለት ነው። እነዚህን የጦር መሳሪያዎች ሰሜን ኮሪያ ለራሻ የምትሰጥበትን ምክንያት ከመንገሬ በፊት አጠቃላይ እንግዲህ እንደነገርኳችሁ ከ150 እስከ 190 የሚደርሱ ባሊስቲክ ሚሳኤሎችን ሾርት ሬንጅ ማለት ነው ለራሻ ሰጥታለች። እነዚህን ባሊስቲክ ሚሳኤሎች ታዲያ ብቻቸውን አይደለም ለራሻ ስትሰጥ የነበረው ኬኤን 23 ወይም ደግሞ ህዋሶንግ 11ኤ የሚባል እና ኬኤን 24 ወይም ደግሞ ህዋሶንግ 11ቢ የሚባሉ የሚሳኤል ላውንቸሮችን ሳይቀር ሞባይል ላውንቸር ዩኒቶችን ለራሻ ስትሰጥ ነበረ። ምክንያቱም ያው ሚሳኤሉ ያለ ላውንቸሩ ጥቅም የለውም። ታዲያ ወታደሮችንም ስትሰጥ ዝም ብሎ ተዋጊ ወታደር ብቻ ሳይሆን በጣም ስፔሻል ስልጠና የሰለጠኑ የሚሳኤል ኦፐሬተሮችን ጭምር ነበር ስትሰጣት የነበረው። የሰሜን ኮሪያ ድጋፍ ታዲያ በሚሳኤል ብቻ የተገደበ አይደለም። በአጠቃላይ ከ10 ሚሊዮን የሚበልጡ አርትለሪ ሼሎችን ሳይቀር መስጠቷ ተረጋግጧል። ከ10 ሚሊዮን በላይ አርትለሪ ሼል ማለት በጣም ብዙ ነው። በነገራችን ላይ ያው አርትለሪ ሼሎች እንደምታውቁት ከሚሳኤል በሳይዝ አነስ ብለው ከታንክ ሊተኮሱ ይችላሉ። ከሰልፍ ፕሮፔልድ የጦር መሳሪያዎች እንደ ሆዊትዘርስ ከሚባሉ የጦር መሳሪያዎች ሊተኮሱ ይችላሉ። ታዲያ ሁለቱ እነዚህን አርትለሪ ሼሎችን ብቻቸውን አይደለም አሁንም ስትሰጥ የነበረው M1989 ኮክሳን የሚባል የራሷ ስሪት የሆነውን ሰልፍ ፕሮፔልድ ሆዊትዘርስ ስትሰጣት ነበረ። ይህንን ጉዳይ እንግዲህ ጠቅለል ለማድረግ ወደ መጀመሪያው ጥያቄ ልምጣ። ራሻ ድጋፍ አይደለም እየተቀበለች ያለችው ብያችሁ ነበር እና ለምንድን ነው ሰሜን ኮሪያ ለራሻ እነዚህን የጦር መሳሪያ ታዲያ እየሰጠች ያለችው ድጋፍ ካልሆነ? ራሻ እንግዲህ እንደምታውቁት በሚሳኤል የምትታማ ሀገር አይደለችም። በሚሳኤል እንደውም በዓለማችን ቁጥር 1 ተብላ ልትጠቀስ የምትችል በጣም ብዙ አድቫንስድ የሚባሉ ባሊስቲክ ሚሳኤሎች ያሏት የክሩዝ ሚሳኤሎች፣ ሱፐርሶኒክ፣ በሃይፐርሶኒክ ስፒድ የሚሄዱ ሚሳኤሎች በገፍ ያላት ሀገር ነች እና ታዲያ ለምንድን ነው እነዚህን ድጋፍ እየተቀበለች ያለችው ካላችሁ ራሻ ያላት ሚሳኤሎች በጣም አድቫንስድ የሚባሉ አብዛኞቹ ደግሞ ሚዲየም ሬንጅ እና ሎንግ ሬንጅ ሚሳኤሎች ናቸው። ታዲያ እነዚህን ሚሳኤሎች ዩክሬን ላይ መተኮስ ለራሻ እንደ ማባከን ነው። ምክንያቱም ዩክሬን አጠገቧ ነው ያለችው። እናም ሰሜን ኮሪያ እና ራሻ ተመካክረው ምን ያደርጋሉ ማለት ነው? አሁን ላይ ራሻ አጠገብ ላለችው ዩክሬን ከኔቶ የተለያየ ድጋፍ ለሚደረግላት ዩክሬን አብረው በጋራ በመሆን ተመካክረው ወታደርም እያወጡ ከዚህም በተጨማሪ ደግሞ ሾርት ሬንጅ የሆኑ የሰሜን ኮሪያ ባሊስቲክ ሚሳኤሎችን ዩክሬን ላይ ቅርቧ ያለችው ጠላቷ ላይ ይጠቀማሉ ማለት ነው። ያው የራሻ ጠላት ናት ማለት የሰሜን ኮሪያም ጠላት ነች። ከዛ ሲቀጥል ደግሞ ከሷ በስተጀርባ ያለው ኔቶ ደግሞ የሁለቱም ጠላት ነው። ስለዚህ ከዛ በኋላ ነገ ደግሞ ኔቶ ሲመጣ የራሻ ሚሳኤሎች ኢንታክት ናቸው ማለት ነው። የስቶክ ፓይል እጥረት አይገጥማቸውም ማለት ነው። አሁን ልክ አሜሪካ እንደገጠማት አይነት ችግር ውስጥ ራሻ አትገባም ማለት ነው። በነገራችን ላይ ዶቶችን በጣም ኮኔክት እያደረጋችሁ ነው በጣም ማለት ነው። አሁን ላይ እዚህም እዛም የተፈጠሩ ጦርነቶች አሁን በጣም ብሪጅ እየሰሩ ነው እርስ በርስ። ከዚህ በፊትም እንደነገርኳችሁ ጦርነት የነበረው በኢራን እና በአሜሪካ በእስራኤል መካከል እዛው ቀጠና ላይ ነበረ። በዩክሬን እና በራሻ መካከል ነበረ። አሁን እንግዲህ እንደምታዩት ሰሜን ኮሪያ ያለችበት እዚህ ጦርነት ውስጥ ከዛ ራሻ ከኢራን ጋር አላያንስ አላት። ከዛ እንደገና ደግሞ ዩክሬን ባለፈው በሁለቱ በራሻና በኢራን መካከል የጦር መሳሪያ የሚያመላልስ መርከብ መታለች። በዚህም ደግሞ ከዩክሬን ጋር ቁርሾ ውስጥ ገብተዋል ማለት ነው ዩክሬን እና ኢራን።
ይህ ማለት ጦርነቶች አሁን ዓለም ላይ ተበታትነው ያሉ ጦርነቶች መልክ እየሰሩ ነው ማለት ነው። በስተመጨረሻም እንግዲህ በኢራንና በኦማን መካከል ስምምነት ደርሷል። ሆርሙዝን በተመለከተ ያልኳችሁ ነገር ምንድን ነው? ሆርሙዝን ለሁለት ሊያስተዳድሩት ተመካክረው ጨርሰዋል። እናም እንግዲህ ወደ ሆርሙዝ ኢንባውንድ የሚያደርጉ ወይም ደግሞ ወደ ሆርሙዝ የሚገቡ መርከቦችን ኢራን ትቆጣጠራለች። ከሆርሙዝ ደግሞ አውትባውንድ ወይም ደግሞ ከሆርሙዝ የሚወጡ መርከቦችን ደግሞ ኦማን ትቆጣጠራለች ማለት ነው። የኢራን ፓርላማ ደግሞ እነዚህ መርከቦች ላይ ከ5 እስከ 7% ድረስ ታሪፍ ለመጣል ውይይት ላይ እንደሆኑ እየተነገረ ነው። ከ5 እስከ 7% ምንድን ነው ካላችሁ በሆርሙዝ የሚያልፍ መርከብ የጫነው እቃ ወርዝ የሚያደርገው ቫሉ አለ የዛ 7 ወይም ደግሞ ከ5 እስከ 7% የሚደርሰውን ታሪፍ ይከፍላሉ ማለት ነው። እንግዲህ ይኸውላችሁ ይሄ ነገር በዚህ ከቀጠለ አሜሪካ በትናንትናው ዕለት እንግዲህ ተቃውሟን አሰምታለች። ሆርሙዝ ፍሪ ነው መሆን ያለበት፣ ፍሪደም ኦፍ ናቪጌሽንን የሚጻረር ልክ ያልሆነ አካሄድ ነው ብላ ተቃውማለች ይህንን ስምምነት። ነገር ግን ይኸውላችሁ አሁን ይሄ ነገር በዚህ ከጸና በቃ አሁን ባለበት ዛሬ ደግሞ ዶናልድ ትራምፕ ጦርነቱ ኦልሞስት በቃ ተገባዷል እየተጠናቀቀ ነው ምናምን ብሏል። ከዚህ በኋላ ጦርነት አይኖርም ምናምን ብሏል። በእርግጥ ይህን ነገር ራሱ በሁለት መንገድ ነው የምናየው። ለምን እስካሁን ድረስ አሜሪካ የሆነ ጥቃት ልትሰነዝር ስትል እንደዚህ ብላ ነው የምታዘናጋው። የመጀመሪያው ኢቭን የፌብሩዋሪ 28 ጥቃቱ ራሱ ሲፈጸም ኦልሞስት ሁለቱ ሀገራት ለስምምነት ጫፍ የደረሱበት ሰዓት ላይ ደርሰው ነው ጦርነቱ የተፈጸመው ማለት ነው፣ ጥቃቱ የተፈጸመው ማለት ነው። ልክ እንደዚህ ከዛ በኋላም በተደጋጋሚ አሜሪካ ስምምነት ላይ ያሉ በቃ ተስፋ ሰጪ ነው ምናምን በሚባልበት ሰዓት ላይ ድንገት ጥቃት ትሰነዝራለች። ታስታውሱ እንደሆነ ደግሞ ከሳምንት ምናምን በፊት አሜሪካና እስራኤል ኢራን ላይ ጠንከር ያለ መጠነ ሰፊ ጥቃት ለመሰንዘር ኦልሞስት ፕላን አድርገው ጨርሷል ከተባለ በኋላ ወደ ስምምነት ተገባ ማለት ነው። ስለዚህ አሁን ቀጣይ ጥቃት ልታደርግ አስባ ሊሆን ይችላል አሜሪካ፣ ምናልባት ማዘናጊያ ሊሆን ይችላል። ኦር ደግሞ እንደተባለው የአሜሪካ ሚኒሽን ስቶክ ፓይሏ በጣም ዝቅ ብሎ ከሆነ እንደሚባለው እና ደግሞ ከፊት የሚመጡ ትልልቅ ጠላቶቿ ካሰጓትና ይህን ጦርነት በቃ እዚህ ጋር ማቆም አለብኝ፣ ሚኒሽኖችን ማስተካከል አለብኝ፣ የተተኳሾችን ቁጥር ማስተካከል ይኖርብኛል ብላ ይህን ጦርነት እዚህ ጋር ከቋጨች ኦብቪየስሊ ይህንን ጦርነት ኢራን አሸንፋለች ማለት ነው። ለምን ካላችሁ አንደኛ ከጦርነቱ በፊት ስትሬት ኦፍ ሆርሙዝ ፍሪ በቃ በነፃ ነበር ማንም የሚተላለፍበት። አሁን ላይ ኦማን እና ኢራን ሊይዙት ነው ማለት ነው። ኢራን ከዚህ በኋላ በጣም በርከት ያለ ገንዘብ ከሆርሙዝ በየቀኑ ትሰራለች ማለት ነው። በዚህ ጦርነት ኢራን የከሰረችው ነገር ምንድነው? የመሪዎቿና የተለያዩ ሰዎች ሞተዋል። በጣም በርካታ ሰዎች በጦርነቱ በዚህ ሁሉ ጥቃት ውስጥ በብዙ ሺህ የሚቆጠሩ ሰዎች ናቸው የሞቱት። ይሄ ነው የሷ ኪሳራ የሚሆነው። የማቴሪያል ኪሳራ ኦልሞስት ወደ $300 ቢሊዮን ደርሷል። ነገር ግን የወላችሁ ሆርሙዝን በዚህ ደረጃ ከተቆጣጠረች በዛም ያልፉ መርከቦች ለኢራን ከ5 እስከ 7% ድረስ ታሪፍ የሚከፍሉ ከሆነ በአጭር ጊዜ ውስጥ ከዚህ ከገባችበት አሁን የ$300 ቢሊዮን ዲስትራክሽን ትወጣለች ማለት ነው። የፈረሱትን እንደገና ሪኮንስትራክት ማድረግ ትችላለች። አሸነፈች ማለት ነው ይህንን ጦርነት በሌላ አማርኛ። ነገር ግን ደግሞ እንደነገርኳችሁ አሜሪካ አዘናግታ መጠነ ሰፊ የሚባል ጥቃት ለማድረግ አስባ ከሆነ ደግሞ እሱንም እንግዲህ ከዚህ በኋላ ምናይ ይሆናል። ለጊዜው ያለው መረጃ ግን ይሄ ነው።